ሰላም 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 ውድ የተከበራችሁ የሀገሬ ልጆች ከሀገር ውጭም ከሀገር ውስጥም ያላችሁ ይህንን ቪዲዮ የምታዩት በአጠቃላይ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ቁጭ ብዬ ምናምን የሆነ ነገር ትዝ አለኝ። ያ ምንድን ነው ካላችሁ ልጅ እያለን ማለት ነው ልጅ እያለን ምናምን ቸርች በምንሄድበት ሰዓት ላይ የሆነ ያስተማረው ሲያቆየርስ በስትቆም ወይም ሲያስጠናችሁ የነበረው ሰው ሲቀጧችሁ የነበረውን ሰው እንደገና ደግሞ የሆነ በቃ የሆነ ትዝ የሚላችሁ ሰው የለም? የሆነ አስጠኝ የሆነ ሰው በቃ ምናምን ነገር ስታጠፉ የሚቀጣችሁ ምናምን ሰው እኔ ብዙ ማቃቸው አሉ፣ ብዙ ማቃቸው ልጆች አሉ። ነገር ግን ከነዛ ውስጥ ደግሞ በጣም ስር ሰዶ ማለት ነው በቃ ሲሪየስ ነው ሲያስተምረን የነበረ ልጅ ደግሞ አንድ አለ። እሱም ማነው ካላችሁ ብዙዎች ይሄንን እኔን የምታውቁት ብዙዎች ታውቁታላችሁ ይሄን ልጅ ብዬ አስባለሁ። ሸዋንግዞ ይባላል። በጣም በቃ የሆነ ሲሪየስ የሆነ ልጅ ማለት ነው እና በቃ የሆነ በቸርች ዙሪያ ከመጣችሁበት እሱ በቃ ሲሪየስ ነው። እግዚአብሔርን ድሮም እኮ ነው እና እንዴት ትዝ አለሽ ይሄ ልጅ ምናምን ልትሉኝ ትችላላችሁ። የሆነ ዝም ብዬ ቁጭ ብዬ ነበረና ዝም ብዬ ማለት ነው ቁጭ ብዬ እያለ መጣልኝ። ቸርቿን ዝም ብዬ እያሰብኩ እያለ የድሮን ነገር ሳስታውስ መጣልኝ አይምሮዬ እና ሸዋንግዞ ይባላል እና ብዙ ልጆች አሉ የሚያስጠኑት ምናምን ብዙ በቁጥራቸው እንትን የሚሉት ብዙ ልጆች አሉ። ነገር ግን ሸዋ በጣም በቃ ጎበዝ ነው ከምላቸው ውስጥ አንዱ ነው። ትዝ ይለኛል በቃ እንደዚህ ቢጃማ ለብሰን ስንሄድ ራሱ ማለት ቢጃማ ለብሳችሁ ስትመጡ ሙሉ ሰውነታችሁን ስለሚያሳይ እንዳትለብሱ ቢጃማ ተብለን ተከልክለን፣ ወንዶች ደግሞ አጭር ቁንጣ ለብሳችሁ እንዳትመጡ ተብለን ተከልክለን ወደ ላይ የተመለስንበትም ቀን አለ። እንደገና ደግሞ በቃ ቢያንስ ጉርድና ሙሉ ጉርድና ቲሸርት ወይ ሙሉ ቲሸርት ነው ለብሰን ነበር ቲሸርት የምንሄደውና ቅዳሜና ሮብ ነው የምናጠነው። ቅዳሜና ሮብ ለማጥናት ራሳችን ሻሽ አስረን ካልመጣን እንቀጣለን። የሆነ ነገር ካጠፋን እንቀጣለን እና በጣም ትምህርት የሚሰጥ ምርጥ አገልጋይ ወንድማችን ሸዋ ነበርና ያኔ በጣም ትዝ ይለኛል። ጌታን ትዝ ይለኛልና ምን ለማለት ፈልጌ መሰላችሁ እና የሆነ መዝሙር እየዘመርኩኝ ምናምን እሱ ትዝ አለ እና ያንን መዝሙር እኔ አሁን ዘምርላችሁ ለድምጼ ይቅርታ ጠይቃለሁ። ድምጼ እንትን ካለ ማለት ነውና በጣም ነው የምወደው፣ በጣም ነው የማከብረው። ሸዋንግዞው ማለት ስርዓት ያለው ልጅ ነው፣ ደስ የሚል ልጅ ነው እና የራሱ መዝሙር ነው። ብዙ ጊዜ መዝሙር ጽፎ ነው አምጥቶ የራሱን መዝሙር ነው እንድናጠና እንትን የሚለን እና በጣም በቃ ደስ የሚል ልጅ ነው እና ዛሬ ላይ ደግሞ ወደ 10 ዓመት ምናምን ይሆናል ከተለያየን። ግን አሁን መጥቶ ደግሞ የዛችሁ ቸርች ወንጌላዊ ሆኖ ተመደበ። ደስ አይልም? እንዴት ደስ እንዳለኝ እግዚአብሔርን። የዛችሁ ቸርች ወንጌላዊ ሆኖ ተገናኘ ከስንት ዓመት በኋላ ማለት ነው እና እግዚአብሔር አንድ ነገር ሲያደርግ በምክንያት ነው፣ ምክንያታዊ ነውና እኔ በጣም ደስ ብሎኛል። ሸዋ ለቃለ ሕይወት ቤተክርስቲያን ተመልሶ አገልጋይ ሰባኪ በመሆኑ እኔ በጣም ደስ ብሎኛል። እህት ወንድሞቼና የሱ መዝሙር አንድ ልበላችሁ፣ አንድ በአማርኛ አንድ ወላይተኛ ማለት ነው። በአማርኛ ልጀምራላችሁ ለድምጽ ጥራት ሶሪ ይቅርታ ጠይቃለሁና ምን ይላል መሰላችሁ መዝሙሩ? እግዚአብሔርን አንዲት ነገር እለምናለሁ እሷንም እሻለሁ። እግዚአብሔርን አንዲት ነገር እለምናለሁ እሷንም እሻለሁ እመኛለሁ። እግዚአብሔርን አንዲት ነገር እለምናለሁ እሷንም እሻለሁ። እግዚአብሔርን አንዲት ነገር እለምናለሁ እሷንም እሻለሁ እመኛለሁ። ተስፋዬ ጉጉቴና ናፍቆቴ በጌታ ቤት መኖሬ ነው ምኞቴ። ቢከፈኝ ቢደለኝ ፊቱ ማየት ነው መሻቴ። ቢሞላ ባይሞላ ምን አገባህ አንተ ጠላቴ።
በጌታ ቤት ብዙ ዘመን ቆይቼ የእግዚአብሔርን ቃል ሁል ጊዜ ሰምቼ የተጣሉህ እንዳልሆን ማስተዋል አጥቼ በቤት ልኑር እኔ ተረጋግቼ የሚለው መዝሙርና አንዱ ደግሞ አስታውሳለሁ ያኔ ሀ ፊደል ነው የሰራነው። እንደዚህ ነው 11 ቁጥር አይመስልኛል። 11 ቁጥር ሴቶች በዚህ ረድፍ፣ ወንዶች ደግሞ በዚህ ረድፍ ሆነ። እኛ ሴቶች ደግሞ ሃየና ተይሸው ሃየና ታው ሃየና ስንል እነሱ ደግሞ በተራቸውኛ ሃየና ተምቼ ሃየና ታይ ሃየና ኢየሱስ እኮ ሲመና ዓለም ያኒ ወደና ኢየሱስ እኮ ሲመና ዓለም ያን ቦንቾ በተና ኢየሱስ እኮ ሲመና ዓለም ያኒ ወደና ኢየሱስ እኮ ሲመና ዓለም ያን ቦንቾ በተና ኤረንቻቱ ኤረይ አዳጊር ያተና ወልቃማቱ ወልቃይ ሴሪሪ ታያና ኦሰዮት የወደ ነወዘና ሚንቶፓ አይበታና ገደ እትሲ ያጎባ ሃየና ተሾ ሃየና ተብቼ ሃየና ታው ሃየና ታይ ሃየና ኢየሱስ እኮ ሲመና ዓለም ያኒ ወደና ኢየሱስ እኮ ሲመና ዓለም ያን ቦንቾ ቤትና ኢየሱስ እኮ ሲመና ዓለም ያኒ ወደና ሚለው መዝሙር የሸዋ ነው እና ሌሎችም ብዙዎች አሉ እና እኔ በጣም የምወዳቸው እነዚህ ነው። ግን እስካሁን ድረስ ከአእምሮዬ አልጠፋም። ብዙ ጊዜ ማለት ነው እዛ ቸርች ውስጥ ላይ ረባሽ ወይም የሆነ አገልግሎት ቅዳሜና ሮብ አጥንቼ ምናምን በቃ የምቀጣው እኔ ነኝ፣ አታገለጊ የምባለው እኔ ነኝ ምናምን እና ሸዋ በጣም ባለውለታችን ነው። በኔ እድሜ ላይ ያላችሁ ልጆች ወይም ከኔ ጋር ስታገለግሉ የነበራችሁ ልጆች ታውቁታላችሁ ብዬ አስባለሁና በጣም 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 ደስ የሚል ልጅ ነው። ካለባበስ እስከ ጸሎት፣ ጾም ጸሎት ራሱ ሮብ ጾም ጸሎት እንድንገባ ራሱ ያደረገን እሱ ነው። ሮብ ጠዋት ጾም ጸሎት ገብተን እስከ 6 ሰዓት ቆይተን የከሳት ተማሪ ከሆነ ጠዋት ገብተን የጠዋት ተማሪ ከሆነ ከትምህርት ቤት መስመጥ ብቻ እንደዛ የሆነ የራሱ የሆነ ፕላን የራሱ የሆነ ፕሮግራም የሚያዘጋጅ ጸዴና ምርጥ የሆነ ልጅ ዛሬ ደግሞ ባለትዳር ሆኖ የልጆች አባት ሆኖ ቃለ ሕይወት ቤተክርስቲያን ላይ በሚገርም ሞገስ እግዚአብሔርን እያገለገለ ይገኛል። ስለዚህ ወንድማችን ሸዋን ግዛው ወደፊት እንላለን። ብዙ መሰናክል ሊኖር ይችላል፣ ብዙ አለመግባባት ሊኖሩ ይችላሉ፣ ብዙ ቻሌንጆች ሊያጋጥሙ ይችላሉ። ነገር ግን ያንን ቻሌንጅ በመጸለይ ከእግዚአብሔር ጋር በመገናኘት እግዚአብሔርን በማመስገን ይታለፋል የሚል ሀሳብ አለኝ እኔና ሸዋዬ። ወደፊት እንወድሃለን፣ እናከብራለን። ያኔ አንተ ስታስተምረን፣ ስትገጽጸን፣ ስትቆጣን ምናምን በቃ ብዙ ነገር ስትል የነበሩት ልጅ የነሱን ጭምር ወክዬ እኔ ቴንኪው እልሃለሁ። በጣም ነው የምንወድ፣ በጣም ነው የምናከብር። እግዚአብሔር ያስፋክ፣ ከዚህ በበለጠ ክብር ያቆይክ። እና ለምን እንደሆነ አላውቅም፣ ጌታን ዝም ብዬ ነው ይሄንን ቪዲዮ የሰራሁት። ማለት በቃ ዝም ብዬ በቃ ሰራሁት እና ይመቻችሁ። ለድምጼ ጥራት አም ሶሪ ይቅርታ ይቃለው። እና እስቲ እናንተ ደግሞ ማለት ነው እኛ የሆነ ኮየር ሁናችሁ የሆነ እንደዚህ ያጋጠማችሁ ነገር ምናምን ካለ ኮሜንት ላይ አስቀምጡልኝ፣ ኦር ወይም ደግሞ ላይክ አድርጉት። ቪዲዮ ከተመቻችሁ ላይክ አድርጉኝ። እወዳችኋለሁ። አይ ላቭ ዩ